ሰላም እንዴት ናችሁ? ውድ የአማር ማትስ ቤተሰቦቻችን ዛሬ እንግዲህ የምናየው የሶስተኛ ክፍልን የሂሳብ ትምህርት ይሆናል። አብሬያችሁ መቆየው ደግሞ እኔ ሜላት ነኝ። ወደ ትምህርታችን እንሂድ። ስለዚህ ሶስተኛ ክፍል ምዕራፍ 1 የሚያወራው እስከ 10,000 ያሉ ሙሉ ቁጥሮችንና ቅደም ተከተላቸውን ይሆናል ማለት ነው። ይህንን ምዕራፍ ከጨረስን ወይም ከተማርን በኋላ ከዚህ ምዕራፍ እኛ ተማሪዎች ልናውቃቸው የሚገቡ ነገሮች ምንድናቸው የሚሉትን እናያለን። የመጀመሪያው የሙሉ ቁጥር የቤት ዋጋን ትረዳላችሁ ይላል። ከዛ ደግሞ እስከ 10,000 ያሉ ሙሉ ቁጥሮችን ማወዳደርና በቅደም ተከተል ማስቀመጥ እናውቃለን ማለት ነው። እዚህ ወደ ትምህርቱ እንቀጥል። በመቶና በ1000 መቁጠር የንዑስ ርዕሱ የመማሪያ ብቃት በመቶና በ1000 መቁጠር ነው። የመጀመሪያው ለምሳሌ ተግባር ሀን እንመልከት እስቲ። አንደኛ 7 ልጆች እያንዳንዳቸው 100 ብር ቢኖራቸው በአጠቃላይ ስንት ብር ይኖራቸዋል ይላል። ስለዚህ ስንት ልጆች አሉ ማለት ነው? 7 ልጆች አሉ። ስለዚህ እያንዳንዳቸው 100 ብር ቢኖራቸው ማለት ነው 100። አንደኛው ልጅ ስንት ብር ቢኖረው? 100 ብር ቢኖረው። ከዛ ደግሞ ሌላኛው ተጨማሪ 100 ብር ቢኖረው፣ አሁንም በድጋሚ ሌላ ልጅ 100 ብር ቢኖረው 3 አይደለ? 3። ከዛ ድጋሚ ደግሞ አሁንም 100 ብር ቢኖረው፣ ሌላኛው ልጅ ደግሞ አምስተኛው ልጅ ማለት ነው 100 ብር ቢኖረው፣ ስድስተኛው ልጅም አሁን በተጨማሪ 100 ብር ቢኖረው፣ ሰባተኛው ልጅ ደግሞ አሁንም በተጨማሪ 100 ብር ቢኖረው። ስለዚህ በአጠቃላይ ማለት እነዚህ 1 2 3 4 5 6 7 ልጆች በአጠቃላይ ስንት ብር አላቸው ስንል ምን ማድረግ ነው? እነዚህን መደመር ነው ማለት ነው። ስለዚህ 100 ሲደመር 100 200 ሲደመር 100 300 ሲደመር 100 400 ሲደመር 100 500 ሲደመር 100 600 ሲደመር 100 700 ይሆናል ማለት ነው። ስለዚህ በአጠቃላይ የሚኖራቸው ብር ስንት ይሆናል ማለት ነው? 700 ብር ይኖራቸዋል ማለት ነው ልጆቹ። በጣም መልካም። እሺ ሌላው ደግሞ በ4500 ስንት መቶዎች እና ስንት ሺዎች አሉ? በጣም ጥሩ ልጆች። እንግዲህ ይሄንን አሁን ለመስራት ስንት መቶዎች እና ስንት ሺዎች አሉ ለማለት መጀመሪያ እነዚህን ነው የምናየው። ይሄ የስንት ቤት ነው? ዜሮች የአንድ ቤት ናት አይደለ? እቺኛዋ የአንድ ቤት ናት። እቺኛዋ ደግሞ ዜሮ የምን ቤት ናት? የ10 ቤት አይደለ? የ10 ቤት ናት። ከዛስ አምስትስ የምን ቤት ናት? አምስት ደግሞ የ100 ቤት ናት ማለት ነው። ከዛ ደግሞ እቺኛዋ የ100 ቤት ናት። ከዛ ቀጥሎ ደግሞ 4 ደግሞ የምን ቤት ናት? የሺ ቤት አይደለ? ስለዚህ ስንት መቶዎች አሉ ከተባለን 100 ቤት ነው የምንሄደው። ስለዚህ ይሄ 1 ቤት ነው፣ ይሄ 10 ቤት ነው፣ ይሄ 100 ቤት ነው። ስለዚህ ስንት መቶዎች አሉ? 5 መቶዎች አሉ ማለት ነው። በቃ ቀጥታ የ100 ቤቱን ካየን በኋላ ቁጥሯን እቺ መጻፍ ነው ማለት ነው። ከዛ ስንት ሺዎች አሉ ደግሞ? የሺ ቤት እንሄዳለን። የሺ ቤት እዚህኛው ጋር ማናት? 4 አይደለች? 4 ምንድናት? የሺ ቤት የሺ ቤት ናት ማለት ነው። ስለዚህ የሺ ቤት ላይ ማነው የምንወስደው ማለት ነው? 4ን እንወስዳለን ማለት ነው። በጣም ጥሩ። ከታች ያሉትን ክቦች በመመልከት ስንት መቶዎች እና ስንት ሺዎች አሉን? ቁጥሩን በፊደል እና በአሃዝ ጻፉ ይላል። ስለዚህ ለምሳሌ በፊደል ስንጽፍ ስንት በፊደል ማለት ነው በእንደዚህ ማለት ነው አይደለ? በአሃዝ ደግሞ ሲሆን በቁጥር መጻፍ ማለት ነው። ስለዚህ እነዚህን መቁጠርና መደመር ነው የሚኖርብን። ስለዚህ 100 ከዛስ መቶዎችና ሺዎች ቁጥሩን በፊደልና በአሃዝ ጻፉ። ስንት መቶዎች አሉ? መጀመሪያ 1 2 3 አረንጓዴዎች አይደለ? 4 5 6 መቶዎች አሉ ማለት ነው። ስለዚህ 6 መቶዎች አሉ። 6 ምኖች አሉ? መቶዎች ብለን እንጽፋለን ማለት ነው። መቶዎች አሉ። በጣም ጥሩ። ከዛስ ሌላ ምን አለ? መቶዎች አሉን። ከዛ ደግሞ ስንት ሺዎች አሉን አይደለ? ሺዎችን ደግሞ እንቆጥራለን። ቢጫዎቹ ማለት ነው። ይሄ 1 2 3። ስለዚህ ምኖች አሉን ደግሞ? 3 ምኖች አሉን? ሺዎች ይኖሩናል ማለት ነው። ስለዚህ አጠቃላይ ምን ማለት ነው? 3 ሺዎች እና 600ዎች 3600 አለን ማለት ነው እዚህ ጋር ማለት ነው። ግን ለብቻ ስለተጠየቀን ለብቻው መቶዎቹ ስንት ናቸው? 6 ናቸው። ሺዎቹ ደግሞ ስንት ናቸው? 3 ናቸው ማለት ነው።
ስለዚህ በፊደል ሲጻፍ 3000ዎች እና 600ዎች፣ በአሃዝ ደግሞ ሲጻፍ እንዴት ነው? 3000 ይሆናል ማለት ነው። 3000ዎች እንደዚህ ይሆናል ማለት ነው። ይሄኛው በምንድን ነው? በአሃዝ ይባላል። ከዛ ደግሞ ሌላው ደግሞ 600 ደግሞ እንዴት ይሆናል ማለት ነው? 600 ማለት ነው። እቺ 6 ናት። እንደዚህ መጻፍ እንችላለን ማለት ነው። ይሄኛውንም በተመሳሳይ መስራት ነው። በጣም ጥሩ። ለምሳሌ ምሳሌ ሀን እንመልከት። የሚከተሉትን ሙሉ ቁጥሮች ስንት ሺዎች እና ስንት መቶዎች እና ስንት አንዶች አሉት ይላል። ተመልከቱ። አሁን እዚህ ጋር ምን ብለናል? እቺኛ የአንድ ቤት ናት። ከዛስ እቺኛ የ10 ቤት፣ ከዛ የ100 ቤት፣ ከዛ የ1000 ቤት። ስለዚህ የ1000 ቤት ጋር ሄድንና ስንት አለን? 5 ሺዎች አለን ማለት ነው። የ100 ቤት ጋር ሄድና እቺኛ ደግሞ ስንት ናት? 600ዎች አለቀ። በይሄንንም በተመሳሳይ እንደዚህ ማለት ነው። ይሄ አንድ ቤት ስለሆነ 0 አንዶች እንላለን ማለት ነው። 0 ስለሆነች አንድ ቤቷ። ይሄ 10 ቤት ስለሆነ ደግሞ 8 አስሮች። በተመሳሳይ ቀላል ነው ማለት ነው። የሚከተሉትን ሙሉ ቁጥሮች በአሃዝ ጻፉ። ለምሳሌ በአሃዝ ስንል እንዴት ነው? በቁጥር መጻፍ ማለት ነው። ስለዚህ 500ዎች እና 7 አስሮች ማለት 5 ሲባዛ በመቶ ማለት ነው። ሁሌም 5 መቶዎች ከተባላችሁ ማባዛት ነው የምትጠቀሙት። 5 መቶዎች አሉ ወይም 500 ብሮች አሉን ማለት ነው አይደለ? ከዛ ደግሞ 7 አስሮች ማለት ደግሞ 7 10 ብሮች አሉን ማለት ነው። ስለዚህ ሁለቱን እንደምራቸዋለን አንድ ላይ ሲሆኑ ማለት ደግሞ መደመር ነው የምንጠቀመው ማለት ነው። ስለዚህ 5 ሲባዛ በመቶ 500 ይሆናል። 7 ሲባዛ በ10 70 ይሆናል። አንድ ላይ ስንደምራቸው ስንት ይሆናል ማለት ነው? 570። ስለዚህ በዚህ መልኩ በቀላሉ መስራት ቻለን ማለት ነው። ሌላው ከታች ያሉትን ክቦች በመመልከት ስንት አንዶች፣ ስንት አስሮች፣ ስንት መቶዎች እና ስንት ሺዎች አሉት የሚለውን ቁጥር በአሃዝ ጻፉ ነው የሚለው። በአሃዝ ጻፉ ስንል አሁንም እንዳልኳችሁ በእንደዚህ መልኩ መጻፍ ማለት ነው በአሃዝ ማለት። ስለዚህ ስንት ሺዎች አሉን? 1 2 ሺዎች አሉን። ከዛ መቶች ደግሞ 1 2 3 አይደለ? 3 መቶዎች አሉን። ከዛ ደግሞ ስንት አንዶች አሉን? 2 አንዶች። በአጠቃላይ 2302 ይሆናል ማለት ነው። በጣም ቀላል ነው አይደለ ልጆች? ስለዚህ ይሄንን በቀላሉ መስራት ትችላላችሁ። መልመጃህን በዚህ መሰረት መስራት ነው። ለምሳሌ እቺን አንዱ አይነት የሚከተሉትን ሙሉ ቁጥሮች ስንት ሺዎች እና ስንት መቶዎች ስንት አንዶች አሉት? ስንት ሺዎች አሉት? 5 ሺዎች። በቃ አለቀ። እዚህ ጋር አይታችሁ መጨረስ ትችላላችሁ። ስንት መቶዎች አሉት? 6። ስንት አስሮች አሉት? 2። ስንት አንዶች አሉት? 1 ማለት ነው። አለቀ። የሚከተሉትን ሙሉ ቁጥሮች በአሃዝ ጻፉ ስንል ደግሞ 8 ሺዎች፣ 4 መቶዎች፣ 4 አስሮች፣ 9 አንዶች አይደለ? ሁሉም ተከታታይ መሆናቸውን እናያለን። መጀመሪያ ለምሳሌ ከዛ ከአንድ ቤት ቀጥሎ 10 ቤት አለ። ከዛ ደግሞ የ100 ቤት አለ። ከዛ ደግሞ የ1000 ቤት አለ ማለት ነው። ስለዚህ አጠቃላይ ቀጥታ በተከታታይ መጻፍ ነው። 8400 ቺማ 4 ናት። 400 ከዛ ደግሞ 40 ስንት 9 ማለት ነው። 49 ብለን እንጽፋለን ማለት ነው። ስለዚህ 8449 የዚህ መልስ ነው ማለት ነው። ይህንም በቀደሙ መልኩ በተመሳሳይ መስራት ነው ማለት ነው። እስከ 10,000 ያሉ ቁጥሮችን የቤት ዋጋ። እሺ፣ የሙሉ ቁጥሮች የቤት ዋጋ ለማወቅ ከቀኝ ወደ ግራ በቅደም ተከተል የአንድ ቤት፣ የ10 ቤት፣ የ100 ቤት፣ የ1000 ቤት እና የ10,000 ቤት በማለት በቅደም ተከተል እንሰይማለን ማለት። ስለዚህ ቅደም ተከተላቸውን ሁሌም መርሳት የለብንም። የአንድ ቤት አለ፣ ከዚያ 10 ቤት ነው የሚቀጥለው፣ ከዚያ የ100 ቤት፣ ከዚያ የ1000 ቤት ይቀጥላል ማለት ነው። በጣም ጥሩ። ስለዚህ ምሳሌ ሀን በምንመለከትበት ጊዜ ለእያንዳንዱ የቤት ወይም ደግሞ የቤት ዋጋ ጻፉ ብንባል ለምሳሌ መጀመሪያው ምን ይሆናል? እቺ 7 ምንድን ናት? የአንድ ቤት ላይ ነው የምንጽፋት። 3ን ደግሞ የ10 ቤት ላይ፣ 4ን ደግሞ የ100 ቤት ላይ፣ 5ን ደግሞ የ1000 ቤት ላይ እንጽፋታለን ማለት ነው። ስለዚህ 5000 ቤት ስለሆነች 5000 ማለት እንችላለን ማለት ስንተነት 100 ቤት 4 ስለሆነች 400 ማለት እንችላለን። 10 ቤት ደግሞ 30 ሲደመር አንድ ቤት ደግሞ 7 ብቻ እንላለን ማለት ነው። በአጠቃላይ ይሄ ማለት ነው እነዚህን ስንደምራቸው እያንዳንዳቸውን ብንደምራቸው ምን ይመጣልናል ማለት ነው? እነዚህ እኩል ይሆናል ብሎ እነዚህን አራቱንም ብንደምራቸው 5437 ይመጣልናል ማለት ነው። በሌላ አነጋገር በጣም መልካም። ይሄ ቀላል ናቸው እንዳሁኑ።
እንዳልኳችሁ ነው። የመቶ ቤት ምንም ከሌለ ነው፣ ዜሮ ከሆነች ደግሞ ዜሮ ነው የምንጽፈው ማለት ዜሮ። ለምሳሌ ይሄኛው ጥያቄ ሐመር ውሃ ላይ እዩት፣ እዚህ ጋር ያችሁት የመቶ ቤቷ ዜሮ ናት አይደል? ስለዚህ ዜሮ ነው እዛ ነው የምናስቀምጠው ማለት ነው። በጣም ጥሩ። ስለዚህ እሺ እንግዲህ መልመጃንም ስንመለከት ለሚከተሉት ሙሉ ቁጥሮች ለእያንዳንዳቸው ቁጥሮች የቤት ዋጋ ጻፉ ነው የሚለው። እዚህ ቅድም እንዳየነው ማለት ነው ሰንጠረዥ መስራት ነው የሚጠበቅብን ማለት ነው። ሰንጠረዥ እንሰራለን መጀመሪያ። ለምሳሌ በዚህ መልኩ ብንሰራ ይህን ለሁለት እንከፍለውና ይሄኛው የምንድ ቤት ነው እንላለን? የአንድ ቤት እንላለን። ከዛ ደግሞ የምን አለን? የ10 ቤት አለን ማለት ነው። ከዛ በመቀጠል ደግሞ የስንት ቤት አለን? የመቶ ቤት አለን። ከዛ ደግሞ ምን አለን? የሺህ ቤት አይደል? የሺህ ቤት አለን ማለት ነው። የዋጋ ጻፉ ነው የሚለው። እዚህ ቅድም እንዳየነው ማለት ነው ሰንጠረዥ መስራት ነው የሚጠበቅብን ማለት ነው። ሰንጠረዥ እንሰራለን መጀመሪያ። ለምሳሌ በዚህ መልኩ ብንሰራ ይህን ለሁለት እንከፍለውና ይሄኛው የምንድ ቤት ነው እንላለን? የአንድ ቤት እንላለን። ከዛ ደግሞ የምን አለን? የ10 ቤት አለን ማለት ነው። ከዛ በመቀጠል ደግሞ የስንት ቤት አለን? የመቶ ቤት አለን። ከዛ ደግሞ ምን አለን? የሺህ ቤት አይደል? የሺህ ቤት አለን ማለት ነው። የሺህ ቤት አለን። ይሄ ቦታው ስለማይበቃ እንደዚህ የሺህ ብለን እንጽፈዋለን። ስለ ጽሁፉ ይቅርታ። ከዛ ደግሞ እዚህ ጋር የ10 ሺህ ቤት ማለት ነው። የስንት ቤት? የ10 ሺህ ቤት ማለት ነው። የ10 ሺህ ቤት እንላለን። እንደዚህ ሰንጠረዥ ከሰራን በኋላ ነው የምንጽፈው ማለት። ለምሳሌ ይሄኛው የአንድ ቤት አይደለ? እዚህ ጋር ሁለት እንጽፋለን ማለት ነው። የአንድ ቤት ከዛችኛው አንድ ደግሞ የምንድን ናት? የ10 ቤት አይደለ? ስለዚህ አንድ እንጽፋለን። 5 አለች አይደለ? ከዛ ደግሞ እሷ የመቶ ቤት ስለሆነች እዚህ ጋር ነው የምንጽፋት ማለት ነው። 4 አለች። 4 ደግሞ የምን ስለሆነች? የሺህ ቤት ስለሆነች 4ን እዚች ጋር እንጽፋታለን ማለት ነው። ከዛ ደግሞ 3 የስንት ቤት ናት? የ10 ሺህ ቤት አይደለ? ስለዚህ እዚህ ጋር ነው የምንጽፈው ማለት ነው። በዚህ መልኩ ምን ማድረግ እንችላለን? የቤት ዋጋውን ጽፈን ጨርሰናል ማለት ነው። ይህን ቁጥር ደግሞ በአሃዝ ጻፉ ሲባል 2513 አይደለ? በአሃዝ ጻፉ ማለት በዚህ በቁጥር መጻፍ ማለት ነው። 2513 ብለን መጻፍ ማለት ነው። በዚህ መልኩ ሁሌም ደግሞ ነጥብ ምልክት ስናደርግ እንደዚህ ከኋላ 3 አይደለም የምናደርገው? 3 ከቆጠረን በኋላ ነው 1 2 3 አይደለ? ስለዚህ እዚህ ጋር ነው ኮማ የምናደርገው ማለት ነው። ይህንንም በዚህ መልኩ መስራት ትችላላችሁ። ከዛ እነዚህን ደግሞ የሚከተሉትን ሙሉ ቁጥሮች በፊደል ጻፉ አይደል የሚለው? ይሄን ደግሞ ልክ እንደዚህ መጻፍ ማለት ነው። 3526 ብሎ በዚህ መልኩ እንደዚህ አድርጎ መጻፍ ማለት ነው። አዛምዱን ስንሰራ እነዚህ በአሃዝ በዚህ በኩል የተጻፉታሉ፣ በፊደል የተጻፉታሉ። እነዚህ ማዛመድ ነው። ለምሳሌ ይሄኛው 5858 አይደለ? ከዚህ ውስጥ 5 የሚል አለ። ይቅርታ 6000 ማለት ነው። 6855 አይደለ? 6 ሚል እንፈልጋለን። 6000 አይደለ? 855 ማለት ነው። እዚች ጋር መተን ምን እንላለን? የዚች መልስ ምንድናት? ናት ብለን እናስቀምጣለን። ሌሎችን እንደናንተ እንደምትሰሩት እርግጠኛ ነኝ። እስከ 10,000 ያሉ ሙሉ ቁጥሮችን ማወዳደር እናያለን። አሁን ደግሞ ማለት ነው ለምሳሌ እዚህ ጋር ብንመለከት 4 እና 2 አይደለ? የትኛው ይበልጣል? ሁሌም ምልክት የምታደርጉት ወይም ደግሞ ይሄኛው እንደምን ልበላችሁ እንደ ስቴፕራል አስቡት አይደለ? ስቴፕራል ለምሳሌ ይሄ ስቴፕራል ቢሆን አፉ እንደዚህ ቪ ከፍታ አይደለ? ከዛ እዚህ ጋር ወረቀታችን አስገብተን ነው የምንመጣው። ልክ እንደዛ አፉን የሚከፍተው ወዴት ነው? ወደ ትልቁ ነው ሁሌም። እሺ ይበልጣል ወይም ያንሳል ግራ የሚያጋባችሁ ከሆነ ሁሌም አፉን የሚከፍትበት እሱ ትልቁ ቁጥር መሆን አለበት። ስለዚህ ይሄኛው 4 ከማን ይበልጣል? ከ2። ስለዚህ ወደዚህ ከፈተ ማለት ነው። እዚህ ጋር ደግሞ አሁንም ከ2 እና ከ4 4 ስለሚበልጥ ወደዚህ ሆነ ማለት ነው። 2 3 እኩል ስለሆኑ እኩል ይሆናል ምልክት እናስቀምጣለን ማለት ነው። ማስታወሻ 2 ሙሉ ቁጥሮች ለማወዳደር የሚከተሉትን ምልክቶች እንጠቀማለን። ለምሳሌ
ይሄኛው ወደዚህ ከሆነ ምልክቱ ይበልጣል ይባላል። ይሄኛው ደግሞ ወደዚህ ከሆነ ምልክቱ ያንሳል ይባላል ማለት ነው። እኩል ይሆናል ምልክት ደግሞ እኩል ይሆናል ምልክት ይባላል ይሄኛው ማለት ነው። እሺ ለምሳሌ 4 ምን ያንሳል ከ15 ከዛ ደግሞ ደግሞ 90 ይበልጣል ከ80 ሐመርሃ ደግሞ 60 ከማን ጋር እኩል ነው? ከ60 ጋር ይሆናል ማለት ነው። ማስታወሻ እናነባለን። ሁለት ሙሉ ቁጥሮች የሆሄያት ብዛት የተለያዩ ከሆነ ብዙ ሆሄያት የያዘው ሙሉ ቁጥር ይበልጣል ማለት ነው። ሁለት ሙሉ ቁጥሮች የሆሄያቸው ብዛት የተለያየ ከሆነ ብዙ ሆሄ ለምሳሌ እንዴት መሰላችሁ? ይሄ ሆሄያቸው ስንል እንደዚህ ለምሳሌ 1 2 3 ማለት ነው 123 ቢሆን እና 49 ቢሆን ለምሳሌ የዚህ ሆሄ ብዛት ስንት ነው? 1 2 3 አይደለ? የዚህ 1 2 ብቻ አይደለ? ስለዚህ ሁሌም ብዙ ሆሄ የያዘው ምን ይላል? ይበልጣል ማለት ነው። እንደዚህ ማለት ነው። የሚከተሉትን ቁጥሮች እነዚህን በመጠቀም ምልክቶችን አወዳድሩ የሚለው እንዳልኳቸው አያችሁ። ይሄ 3 ሆሄ ነው ያለው፣ ይሄ 2 ሆሄ ነው። ስለዚህ ይሄኛው ሁሌም ወደሚበልጠው አፉን ስለሚከፍት ይሄኛው የያንሳል ምልክት ነው የሚሆነው ማለት ነው። 286 እና 98 ይሄ 3 ሆሄ ያለው፣ ይሄ 2 ሆሄ ያለው። ስለዚህ ይሄኛው እንደዚህ ይበልጣል ይሆናል። ይሄኛው 3 አለው፣ ይሄ 4 አለው። ስለዚህ አሁን ደግሞ ወደዚህ ይሆናል ማለት ነው። ቀላል ነው አይደለ? ጥሩ። ስለዚህ ይኸው ልክ ነው መልሳችን ማለት ነው። ይሄም እንደዚህ ነው፣ ይሄም እንደዚህ ነው፣ ይሄም ደግሞ ያንሳል ነው ማለት ነው። ስለዚህ መልመጃህን በዚህ መሰረት መስራት ይቻላል ማለት ነው። ለምሳሌ ይሄ 3 ያለው፣ ይሄ 4 ያለው። ስለዚህ ይሄኛው ያንሳል ምልክት ነው የሚሆነው ማለት ነው። ይሄ 4 ያለው፣ ይሄ ደግሞ 3 ያለው፣ ይሄ ደግሞ ይበልጣል ይሆናል ማለት ነው። እነዚህ ለእናንተ ትቻለሁ። ሌላ የሚከተሉትን ቁጥሮች አሁንም በመጠቀም ምልክቶችን በመጠቀም አወዳድሩ ነው የሚለው። እነዚህ አሁን ተመሳሳይ ናቸው። እነዚህን በምንመለከትበት ጊዜ ምንድን ነው የምናደርገው? ሁለቱም ሆሄ እኩል ናቸው አለ። ስለዚህ በሆሄው ብዛት ማወዳደር አንችልም። ስለዚህ ሁሌም መጀመሪያ የፊተኛውን ነው የምናየው። እሺ፣ በቀላሉ ለመጨረስ ስትፈልጉ እኩል ከሆነው የሆሄያቸው ብዛት መጀመሪያ ማየት ያለብን ምናቸውን ነው? ከፊት ያለው ቁጥር እኩል ነው ወይ ወይም ደግሞ ትልቁ የትኛው ነው? በፊተኛው ቁጥር ወይም መጀመሪያ ላይ በምናገኘው እቺ 2 ናት አይደለ? ለምሳሌ ይሄ 10 ቤቱ 2 ነው። ይሄም 10 ቤቱ ስንት ነው? 3 አይደለ? ስለዚህ የሚበልጠው 10 ቤቱ ይሄኛው ነው አይደለ? ስለዚህ ወደዚህ አፉን ይከፍታል ማለትም ያንሳል ትሆናለች ማለት ነው ምልክቷ። ለን ደግሞ ዘም በምናይበት ጊዜ አሁንም እኩል ነው ሆሄያቸው። ይሄም 2 ሆሄ ነው፣ ይሄም 2 ሆሄ ነው ያለው። አሁን ደግሞ የምናየው የፊት ለፊቱ ነው እንዳልኳችሁ። ለምሳሌ በዚህ በኩል የ10 ቤቱ 3 ነው፣ እዚህ ጋር ደግሞ የ10 ቤቱ 1 ነው። ስለዚህ ይሄኛው የሚበልጠው 3 ስለሆነ ከ3 እና ከ1 ወደ 3 አፉን እንዲከፍት እናደርጋለን። ማለትም 36 ይበልጣል ከ16። ይሄንን እንዳልኳችሁ እንደ ስቴፕላል ቁጠሩት። ስቴፕላል በዚህ መግባት አይችልም አይደለ? ስቴፕላሉን ለመምታት ወረቀቱን በዚህ ነው አፉን በከፈተው በኩል ነው አስገብተን መምታት የምንችለው ማለት ነው። ስለዚህ ይሄን ይመስላል ማለት ነው። የዛሬው ትምህርታችን እንግዲህ ይሄን የሚመስል ነበረ። እንደወደዳችሁት እርግጠኛ ነኝ። ይህን የመሳሰሉና ከዚህም የተሻለ ቪዲዮዎችን እንድንለቅላችሁ ቻናላችንን ሰብስክራይብ ማድረግና ለሌሎችም ጓደኞቻችሁ ሼር ማድረግ እንዳይረሳ። መልካም ቀን ይሁንላችሁ።